ኦባሳንጆ ከዘራውን ይዞ መቀሌ እንዲሄድ የተደረገው አብይ አህመድ ስለጨነቀው ነው። ይሄ ሳይሆን ቀርቶ ጦርነት ከተጀመረ ካድሬው እንደሚያሽላላው አይምሰልህ። ምን ይላሉ? የትግራይ ህዝብ እምቢ ስላለ አዋጅ አውጀው በኃይል እያፈሱት ነው ይለዋል። ህዝቡ እምቢ ካለው ለምን ትፈርዋለህ? ህዝብ የማይደግፈው ከሆነ በቀላሉ የሚሸነፍ ነው። ዘመኑ የቴክኖሎጂ ነው ምናምን ገለመሌ፣ እነዚህ ኋላ ቀሮች ናቸው አይችሉም ምናምን አይሉም አለ ፕሮፓጋንዳ። ካልቻሉ ምን አደከመ? ፕሮፓጋንዳም እኮ መልፋት አይጠበቅብህም። ካልቻሉ ዝም ብለህ በዚህ ቀን እመጣለሁ ብለህ ለምን አትሄድም? እናትገጥማቸው። ኦባሳንጆ ጋር በቀን 6 መደወል፣ ሽማግሌ ፍለጋ መሮጥ፣ በየቀኑ የፕሮፓጋንዳ ስልት ቀይሰሪ ማለት እሱ ምን አስፈለገ? ሌላው በአማራ ትግል ውስጥ እችን ቀን መዝግቡና ያዟት። ሁለት በጣም መሰረታዊ ኢሹ ቀደም ሲል ማንስቻለሁ። አሁንም ይሄ ክሪቲካል ኢሹ ስለሆነ መዝግቡና ያዟት፣ ለታሪክ ይቀመጥ። አሁን የአብይ ካድሮችና አፋብህንን የአማራ ፋኖ ብሔራዊ ንቅናቄ እንቃወማለን የሚሉ ግን የአማራ ትግል ደግሞ ፊት አውራሪ ነን የሚሉ አካላት የጋራ ግንባር ፈጥረዋል። አብይ እንቃወማለን የሚሉ ለመቃወሙ እንቃወማለን የሚሉ ራሳቸውን የአማራ ትግል አናሊሲስ ሰሪ ተንታኝ አድርገው ያቀረቡ አካላት አሉ። በየሚዲያ በከረኛ ዩቲዩብ እየከፈቱ የተንጠላጠሉ አሉ። እነዚህ አካላት አሁን ብታዩቸው አንድ አይነት ናቸው። የአብይ ካድሮችና እነሱ መካከል አሁን የፕሮፓጋንዳ ልዩነት የለም። ሁለቱም አካላት የሚሉት ተመሳሳይ ነገር ነው። የአማራ ፋኖ ብሔራዊ ንቅናቄ የሻዕቢያና የወያኔ ተላላኪ ነው የሚሉት ሁለቱም። የአብይ ኃይሎችም ለአማራ እንታገላለን የሚሉት ምንድን ነው? የአፋብን የአማራ ፋኖ ብሔራዊ ንቅናቄ ከኤርትራ ጋርም ትግራይ ላይ ካሉ ኃይሎች ጋር መነጋገርም መስራትም የለበትም፣ ልክ አይደለም፣ እነዚህ ዘላቂ ጠላት ናቸው፣ ከነሱ ጋር መቆም የለብንም ነው የሚሉት። በአማራ ትግል ውስጥ ነን የሚሉ ራሳቸውንም ኢትዮጵያኒስት ምናምን እያሉ የሚገልጹ አካላት ኦኬ። የአብይ ካድሮችን ያዋቸው ተመሳሳይ ነው የሚሉት። አፋብንን ሁለቱም በተመሳሳይ ቃላት ይወነጅሉታል። የሻዕቢያ ተላላኪ፣ ወያኔ ተላላኪ ምናምን የሚል ነገር ነው የሚያስቀምጡት። አብይ አህመድ እነዚህን እድሜ ልካቸውን የማይማሩ አካላት ጆሮአቸውን ጠምዝዞ በኩርኩም እያነገለ አንበርክኮ የሚቀልድባቸው ጊዜ እንዲመጣ ነው እየሰራ ያለው። ከነዚህ ፕሮፓጋንዳ ማለት ምን ማለት እንደሆነ እጅ እግሩ ከሌላቸው አካላት ጋር የአብይ ካድሬዎች አሁን ተጣምረው ፋኖ ላይ ይዘምታሉ። በጣም የሚገርመው አብይ አህመድ በጎን ግን ኦባሳንጆን መቀሌ ልኮ እየተነጋገረ ነው። አብይ ስራውን እየሰራ ነው። እነዚህኞቹ በአማራ ትግል ውስጥ ያሉ ጅብራ ከንቶች ግን እርቃናቸውን የሚቀሩ ናቸው። ኢዘር ወይ ነው የምላችሁ። ሁለት ነገር ብቻ ነው ሊኖር የሚችለው፣ ሶስተኛ አማራጭም የለውም። አንደኛው አይናቸው እያየ አብይ አህመድ በኦባሳንጆም በማንም አማላጅነት ከቲፒኤልኤፍ ጋር ታርቆ አብሮ መስራት በቃ ውጤታማነት ያደርጋል፣ አገር ማለት ይሄ ነው፣ መሪ ማለት ይሄ ነው እያለ ከበሮ ያስመታባቸዋል ላያቸው ላይ እና አይናቸው እያየ እናገኘው ተሻገር ይቀልዱባቸዋል። አይናችሁ እያየ ደሞዝ የሚበላው ጣይር ከደብረ ጽዮን ጋር ቁጭ ብሎ ያሾፍብሃል። ነገ ዛሬ ጣይር ምን ይልሃል መሰለህ? ከወያኔ ጋማ ይልሃል አይደል? ጌታቸው ረዳ ለሱ ወያኔ አይደለም፣ ጻድቃን ለሱ ወያኔ አይደለም፣ እና አብርሃ በላይ ለሱ ወያኔ አይደሉም። ደብረ ጽዮን ሲመጣም ለአብይ ተላላኪ ሆኖ ያኔ እሱም ወያኔ አይሆንም። የምታዩቸው የአብይ አማራዎች በእርግጠኛነት የምነግራችሁ አብይ አህመድ ከቲፒኤልኤፍ ጋር ታርቆ የቲፒኤልኤፍ ሰዎች አዲስ አበባ ቢሄዱ የወይን ብርጭቋቸውን ይዘው አብይ ሁሉንም ደርድሮ እነ ደብረ ጽዮንንም እነ በለጠ ሞላና ያገኘው ተሻገረንም ደርድሮ ኦህዴድ እየተሳለቀ ኩኪስ ያበላቸዋል።
ያን ጊዜ ዛሬ በፕሮፓጋንዳ ከነዛ ጋር የተጣመራችሁ አካላት ምን እንደምትሉ ማየት ነው። ኢዘር ዌይ ብያለሁ። ቲፒኤልኤፍ ወይ ከአብይ ጋር ታርቆ በ4 ኪሎም በሌላም ስልጣን ተጋሪ ሆኖ የሚወጣበትን ጉልበት ያገኛል። አብይ አህመድ በደንብ እየቆመረ እየተጫወተ ያለው ምንድነው? ከራሱ ከአማራው ለአማራ ተቆርቋሪ ነን የሚሉትን ፊድ ያደርጋቸዋል በብአዴኖች በኩል። ሌላ የማታስተውል ትግለበለባለህ። አእምሮ ውስጥ ያለው የትላንት ጥላቻ ነው። ፖለቲካ በትላንት ጥላቻ ላይ ተመስርተህ አትሰራውም። በዛሬ ተግባቦት ላይ ተመስርተህ ቃል ኪዳን አታስርበትም። ዛሬ የሚፋለሙት አሜሪካና ኢራን ነገ በብሔራዊ ጥቅማቸው ላይ ተግባብተው አብረው ሊቆሙና ሌላውን በጋራ ሊወጉ ይችላሉ። ፖለቲካ ነገሮች ይቀየራሉ። 27 ዓመት ማዕቀብ የተጣለበት የኤርትራ መንግስት የተባበሩት መንግስታት ጉባኤ ለማዘጋጀት ምክትል ሊቀመንበር ሆነው ተመረጡ ሲባል አሜሪካ፣ ራሻ፣ ቻይና፣ ፈረንሳይ፣ እንግሊዝ በተመሳሳይ ሁሉ እጅ አውጥተው አዎ ኤርትራ ምክትል ሊቀመንበር መሆን አለባት ሲሉ ምንድን ነው የሚገባ? ፖለቲካ ሁልጊዜ መልኩ ይቀያየራሉ። አብይ አህመድ ካይሮ ሄዶ ወላሂ ሲል የነበረና የተለየ የአልሲሲ ወዳጅ የነበረበት ጊዜ በአጭር ጊዜ ውስጥ አብቅቶ ኢሳያስ በካይሮ ቤተ መንግስት የ3 ቀን ድግስ ሲደገስለት አብይ አህመድ 4 ኪሎ ቁጭ ብሎ እየተሳደበ ነው። ፖለቲካ መልኩ ይቀያየራል። በምታየው ደረጃ እንደየምርጫህ ነው። ግን አይናችሁ እያየ የአማራ ትግል ወዴት እንዲሄድ ነው የምትፈልጉት? አንዳንዶቹ የእውነት ራሱ አገኘው ተሻገር ወይ ተመስገን ጥሩነህ ራሱ እንደዛ የሚያስቡ አይመስለኝም። አማራንን የሚሉ አካላት ባለመረዳት ፖለቲካ ምን እንደሆነ ባለማወቅ ፖለቲካ የሚመስላቸው ጥላቻ ብቻ የሚመስላቸው አካላት ይሄ በቃ ዘራፍ ማለት የሚመስላቸው አሉ እኮ። አሁን አንዳንድ ነገሮች ሳይ በቃ አስቃለሁ በእውነት። ዓላማ ያላቸው ይገባኛል፣ ለዓላማቸው እየሰሩ ስለሆነ። እኔ እኮ ዓላማ ያላቸው ችግር የለም፣ ላለሙት ነገር ነው የሚሰሩት። በቃ አማራውን ከሁሉም ጋር አይንና ናጫ አርገው አጣልተው ብቻውን እንዲቀርና አማራው እንዲሸነፍ የሚፈልጉ አካላት አማራንን ብለው አማራውን እየታገሉት ነው። እነሱ ይገባኛል፣ አማራ ውስጥ የሚታገሉበት ምክንያት እረዳለሁ። እስቲ አሁን እንነጋገርና ብሔርተኝነት ለኢትዮጵያ አልጠቀማትም? አዎ ብሔርተኝነት መሸነፍ አለበት ስላልክ ስላጎጅክ ነው ወይ ብሔርተኝነት የሚሸነፈው ነው ጥያቄ። የተሰጣቸውን ትንንሽ ምንድነው 83 የተካለለችን ክልል እንደ አልፋና ኦሜጋ ዘላለማዊ መብት አድርገው የቆጠሩ አካላትን እንዴ አማራ ፋኖ ከማንም አይግጠም ይልህና ብሔርተኝነት መሸነፍ አለበት ይላል። ብሔርተኝነት ነፍስ ዘርቶ ክልል ሆኗል። ክልል ሆኗል ብቻ አይደለም፣ የፌዴራሉ ብቻ አታስብ። እያንዳንዱ ክልል የየራሱ ህገ መንግስት አለው። ልክ አማራ ክልል ላይ ብአዴን ያሰማራው ሚሊሻ፣ አድማ ብተና፣ ፖሊስ፣ ገለመሌ እየተዋጋ ነው አይደል ያለው። እያንዳንዱ ክልል እንደዚህ አይነት ተዋጊ ያለው። የአማራ ልጆች ከባዴን ጋር ከባዴን ሚሊሻ ከባዴን ልዩ ኃይል ከባዴን ምናምን ሲዋጉ ኖረው አንተ በምናብ የምትስለውን ብሔርተኝነት ይጥፋ የሚለውን ለማሳካት ሶማሌ ሄደው ሊዋጉ ነው፣ አፋር ሄደው ሊዋጉ ነው፣ ትግራይ ሄደው ሊዋጉ ነው። ኤቭሪዌር እየሄዱ ይዋጋሉ። ብሔርተኝነት ጠቃሚ አይደለም ካልክ በየቦታው ታጥቆና ያ ይጠቅመኛል ብሎ እየተዋጋ ያለውን አካል ተዋግተህ ወይ በዲፕሎማሲ ወይ ተዋግተህ ነው የምታሸንፈው አይደል? ጤና ጣቢያ የጤና ኤክስቴንሽን የለውም። በዚህ ሁኔታ በጦርነት እየተጎዳ ነው ያልንህ ላለው ህዝብ ብሔርተኝነትን ለማጥፋት ከእያንዳንዱ ጋር ይዋጋ ትላለህ። አትሊስት በመሰረታዊነት እነዚህ ብሔርተኝነትን አዝለው ያሉ አካላት በኢትዮጵያ ማዕቀፍ ውስጥ ችግሮቻችን ይፈታል በሚል እስካመናችሁ ድረስ ብቻ ነው ከኔ ጋር የምትሰሩት የሚል ትልቅ የገዘፈ አጀንዳ አስቀምጦ ይህንን መደራደሪያ ያደረገ አካልን አትሊስት አንድ ስቴፕ ፖለቲካውን ተረድተኸዋል ብለህ ለማመስገን ምላስህ የሚያጥርብህ አካል እንዴት ይሆን ፖለቲካን እየተረዳኸው ያለው? ኢትዮጵያን በማጥናት ጉዳይ መቀሌ ሄደህ ልትዋጋ አይደል እንደምትገደደው? ሰው እንደዛ ነው። የአማራ ህዝብ እዛ ሂዶ ይዋጋ እያልክ ነው ያለው። በአንድ በኩል ዲፋክቶ ነው ስቴት ሰራለው አገረ መንግስት እንገነባለን እያልክ ከሆነ
ማይንድ ኢትዮጵያ ስለምትባለው ሀገር። ስለዚህ ምንም ችግር የለም። ተደራጅ፣ ራስን አጠናክር። በመሳሪያም በፋይናንስም አቅም ከገነባ በኋላ አትድረሱብኝ አልደርስባችሁም የሚል ውጊያ ነው የምታካሄደው ማለት ነው። ሊወጋህ የሚመጣ ካለ ትወጋለህ። የራስን ሶቨርን የምትለውን ስቴት አደራጅተህ ሀገረ መንግስት ግንባታ ውስጥ ነው የምትገባው ማለት ነው። ፓራዶክሱ እኮ ነው የሚገርመኝ። ኢትዮጵያን ማጽናት አለብን ይልሃል። ብሔርተኝነት መኖር መጥፋት አለበት ይልሃል። ብሔርተኝነት ነፍስ ዘርቶ ክልል ሰርቶ ኢኮኖሚ ኖሮት ወታደር ኖሮት እየተንቀሳቀሰ ነው። $20 አዋጣ ስትለው የሚጨንቀው ሰውዬ ከሱዳን ጋር እንዳትገጥም ከሻቢያ ጋር እንዳትገጥም ይልህና ተዋጋ ይልሃል። በምንድን ነው የሚዋጋው? አንተ የመደብክለት በጀት አለ እንዳይገናኝ፣ በዙሪያው ካለው አካባቢ ጋር እንዳይገናኝ መገናኘት የለበትም ትለዋለህ። ከኤርትራ ልገናኝ ሲልህ የሻቢያ ተላላኪ ነህ ትለዋለህ። ከሱዳን ጋር ልገናኝ ሲልህ አይ ለሱዳንማ እንዴት ትገናኛለህ ትላለህ። አቤት ሲገናኝ ግን ጽድቅ ነው። አሁን አማራ ነህ አንተ። አሁን የሚያስብ አእምሮ አለህ። በእውነት እንደዚህ እያቦካ ስትቦካ ምትኖር ይሄንን ሐሳብ ይዘህ ደግሞ ሚዲያ ላይ ትመጣለህ። አዋቂ ሁነ ተንታኝ ነኝ ትላለህ። በጣም እኮ የሚያሳዝን ነው። በልክ እኮ ነው ማድረግ ያለብን። እያንዳንዷን የምናደርጋትን ነገር በልክ በደርዝ ነው እኮ ልናደርግ የሚገባው። በእውነቱ አሁን ባለን አደረጃጀት የትግል አስተዋጽኦም ቢሆን የመሪነት ሚና ይገባናል የሚል መደራደሪያ ይዞ መቅረብ ማለት ምን ማለት ነው? ከዚህ በላይ ምን እንዲሆን ነው የተፈለገው? ሰው ይዋጋ ነው? ሰው ከሁሉም ጋር በጦርነት ይፍታው ነው? እሺ በጦርነት ይፍታው የሚለው ሰውዬ በሁለት ነገር ውሰዱ። ተዋጋ፣ ብቻህን ቆመ ተዋጋ የሚለው አካል ብቻውን ቆሞ ሊዋጋ የሚያስችለው ውጊያ መቼም ኢኮኖሚ ይፈልጋል። ምን አለ ብለህ ስጠይቀው ራሱ ጃርት እንደበላው ዱባ ተከፋፍሎ በቅጡ 4 ሰው በማያዳምጠው ቲክቶክ ላይ እኮ ነው ሄደን የሚያወራው። ከዛ ሳሊቬት ያደርጋል። በቃ የታገለም ይመስለዋል። ይህን እያንዳንዱ እንቅስቃሴያችንን ታሪክ እየመዘገበ ነው የሚያስቀምጠውና ወደ ራስ መመልከት ማስተዋል ያስፈልጋል የሚል ነገር አለኝ። እንደው ዝም ብሎ አበሳ ማብዛት አይደለም፣ ፖለቲካውን በልኩ መረዳት ያስፈልጋል። የአማራ ትግል በምስራቅ አፍሪካ ቀጠና ነጥለህ ለብቻው ቅርቃር ላይ አቆመዋለሁ ልትል አትችልም። ጌታቸው ረዳ ደግሞ ምን አለ? ዓለም ይወቅልን፣ የአብይ አህመድ ሰራዊት በትግራይ ሕፃናቶችን መድፈርን እንደ ጦር ወንጀል እንደ ጦር ስልት ቆጥረዋል። በአድ ነገር በማህፀናቸው ተከተተ፣ ማህበረ ዴጎላይ ተረሽነው ተጣሉ፣ ንብረት በሙሉ ወደመ፣ ዕቃ በሙሉ ተዘረፈ ምናምን አሉ ጌታቸው ረዳ፣ ሬድዋን ሁሴን። አሁን እያቸው ጌታቸው ረዳና ሬድዋን ሁሴን አብረው ቆመው ዛሬ ሁለቱም በአልጀዚራ ላይ የተነበበ ጽሑፋቸው ምንድን ነው መሰለ የሚለው? ህወሓት ዝግጅት ጨርሷል፣ ሊወጋን ነው። የሚገርም እኮ ህወሓት ዝግጅት ጨርሷል፣ ሊወጋን ነው ይላሉ። እነዚህ ሁለቱ አካላት በእውነቱ ጥሩ ሐኪም አግኝተው ውስጣቸው ቢከፈት ሳምባ የላቸውም። አብይ ነው ሳምባ የሚሰጣቸው እንዲተነፍሱ። እነዚህ አካላት ልብ ፈጽሞ የላቸውም። ልብ ቢኖራቸው እዚህ አታገኟቸውም ነበረ። እነዚህ አካላት ጣፊያም ጉበትም የላቸውም። አንድ አስተማማኝ ነገር ያላቸው ጨጓራ ነው። የሚበሉትን የሚያከማቹበት የፈርስ መከማቻ ብቻ ነው ያላቸው። ብሬን የለም። ጭንቅላትማ ያስባል፣ የማሰቢያ ክፍል የለም። ታዲያ እነዚህን ሰዎች በእውነቱ ሰምተህ ወደ ጦርነት ትገባለህ? እነዚህን ሰምተህ ፕሮፓጋንዳ የሆነ ነገር ውስጥ ትቆያለህ? ፖለቲካ መርሆ በደንብ አምኖ መቀበል ያስፈልጋል። ቅድም ብየዋለሁ። አሜሪካ ዛሬ ከኢራን ጋር ትዋጋለች። ነገር ግን ከኢራን ጋር አብራ ሆና ሌላ ልትወጋ ትችላለች። ዛሬ ዩክሬንና ራሻ እየተዋጉ ነው። ነገ ዩክሬንና ራሻ በጋራ ሆነው ሌላውን ሊወጉ ይችላሉ። ወይ ራሻ የዩክሬን ተቆርቋሪ ሆና መግለጫ ልታወጣ ትችላለች። የፖለቲካ ሁኔታ የት መቼ በምን ሁኔታ ሊቀየር እንደምትችል
እንደሚችል አታውቀውም። ፖለቲካ የሃይማኖት ዶግማ አይደለም። የሃይማኖት ዶግማ የማይለወጥ የማይቀየር የማይበረዝ የማይከለስ ነው። ባመንክበት ብቻ መጽናት ነው። በሃይማኖት የሕግ አክባሪና የመርህ ሰው የምትባለው ለዶግማውም ለቀኖናውም ተገዢ ታዛዥ ስትሆን ነው። በፖለቲካ ግን በየጊዜው በሚኖረው ተለዋዋጭ የኃይል አሰላለፍ ውስጥ የአገርህን ጥቅም በምታስከብርበት ልክ ነው። ፖለቲካ ያውቃል አያውቅም፣ ጀግና መሪ ነው አይደለም ተብለህ የምትለካው። ለዛ ነው የዓለም ሁኔታ በጣም መረዳት አንዱን ከሌላው ጋር መቀላቀል ስለማያስፈልግ ሰው የህወሓት ኃይሎች ሁለት መንገድ እየተከተሉ ነው። ጀስት ዱካቸውን ተከታተል። አንድ ቀድሞም ስንል የነበረው መሰረታዊ ፍላጎትና የህዝባችን የሚሉት ጥያቄዎችን ለማስመለስ አብይ የተሻለ ኦፈር አድርጎናል ብለው ካሰቡ ካንተ ጋር ተማመለው ያጠለቁት ቀለበት የለም። እስከ መጨረሻ እንሞትለታለን የሚሉት ያሰሩት ማህተም አይደለም። ፖለቲካ ሰው የተሻለ ጥቅም ካገኙ ከአብይ ጋር ይሰለፋሉ። ለአብይ የሚሰጡት ይኖራል፣ አብይ የሚሰጣቸው ይኖራል። ፖለቲካ ሰጥቶ መቀበል ስለሚሆን አሁን ተመልከት። የጌታቸው ረዳ ቡድን የነጻድቃን ቡድን ያለው 4 ኪሎ ነው አይደል? ከማን ጋር? ከአብይ ጋር። መቀሌ ላይ ይሄ የነጌታቸው ረዳ ቡድን ከነሬድዋን ጋር ነው፣ ከነአብይ ጋር ነው። አንዱ የህወሓት ክንፍ ማለት ነው። ትግራይ ላይ ያለው አንዱ ኃይል። ሁለተኛው ትግራይ ላይ ያለው ኃይል በነደብረ ጽዮን የሚመራውና መቀሌ ያለው ነው። መቀሌ ካለው ከነደብረ ጽዮን ኃይል ጋር ደግሞ አብይ ኦባሳንጆን ልኮ እየተነጋገረ ነው። ሰው አብይ አህመድ ወይም ኦህዴድ ከሁለቱም የትግራይ ኃይሎች ጋር ጥቅሙን ለማስከበር እየሰራ ነው። አማራው ጋር ከዚህ ጋም ከዛ ጋም አያገባንም ምናምን የሚል ትንተና ወርቅ ትንተና ተደርጎ የሚቀርብበት አድርገውታል። እነ ጩልሌ ያቺ ማዕከላዊ ግራፊም እንደዛ ነው የምታለትነው። ደቃ ፖለቲካ ይሄ ሆኗል። ዴን ማርክ ማይ ወርድ አብይ ከነደብረ ጽዮን ጋር ተስማማ ታረቀ ምናምን ቢባል ህወሓት ዘላለማዊ ጠላት ናት፣ ወጣቶች መለመለች፣ እንዴት ከህወሓት ጋር የዘመነ ከህወሓት ተገናኝቷል፣ እንትና ከሻዕቢያ ተገናኝቷል ሲልህ ያለውና ይሄን እየለፈለፈ ያለው በሙሉ አብይ ከህወሓት ጋር ሲስማማና አብሮ ሲቆም በሪ ማለት ይሄ ነው ጎበዝ አብቹ እያለ ማጨብጨብ ይጀምራል። ያኔ አንተ ላይ ይሳለቅብሃል። የነ ጻድቃንንም የሟሟ ቡድን የነ ደብረ ጽዮን ቡድን ተስማምቶ ታርቆ ቢመጣ የነ ጻድቃን ቡድን ምን ጫካ ይገባል? መቀሌስ ይሄዳል? አለው አቅምስ አለው የሚሄድበት የለም አይደል? አለቀ በቃ ይሟሟል። ኢንዲቪጁዋሊ ጻድቃንም አረቄ እየጠጣ አዲስ አበባ እስከሚቆየው ጊዜ ይቆያል። ጌታቸው ረዳም የኤመሬት የሕክምናውን ወጪ እስካላቋረጠችበት ድረስ ደግሞ እነ ደብረ ጽዮን ሲመጡ ፖለቲካ ማለት እኮ ይሄ ነው ብሎ አብይ አህመድን በዚያ ደረጃ አዋርዶ የገለጸው ሰውዬ ከአብይ አህመድ ጋር እንደዛ ሆኖ ደብረ ጽዮን መጥቶ ከደብረ ጽዮን ጋር ዝም ብሎ ምለ አብሮ ጎልፍ ምናምን እየተጫወተ ሁላ ሊስቅብ ይችላል። ጉዳያቸው አይደለም እነሱ። ዴናንተ ይውል ክራይ ማልቀስ ትጀምራለህ እንደገና። እነ ጻድቃንና እነ ወያኔ ድሮም እንደዚህ ነው ምናምን አልፈልግም ካልክ በኋላ ምንድን ነው? አንተ ካልፈልግካቸው የሚፈልጋቸው ይወስዳቸዋል። የእኛም አትሆኑም የኔሊያም አትሆኑም የሚባል ነገር አለ ወይ ነው እኮ ጥያቄው። የኔ አትሆኑም ካልክ ሌላ ሲወስዳቸው አትጨነቅ። የምርጫ ጉዳይ ስለሆነ ማለት ነው። ሰው ቲፒኤልኤፍ ሂዶ 4 ኪሎ ሂዶ ከአብይ ጋር አብሮ ቆሞ ከዛ አንተ የብሔር ፖለቲካን ከማጋ ሆነ ነው የምታጠፋው ትግራይ ላይ።
ኦሮሚያ አይ አብይ አህመድ አያስፈልግም። ኦፍ ኮርስ ኦህዴድ አያስፈልግም። አዎ እየገደለ እየፈጀ ያለ ነው። የጃልማሮ ንግም አያስፈልግም። ኦኬ ቤኒሻንጉልም ማንም አያስፈልግም አልክ። ጋምቤላ ማንም አያስፈልግም አልክ። የትም ማንም አያስፈልግም ማንም አልክ። ኦኬ ቤኒሻንጉል ላይ የሆነ ጋንታ ትልካለህ ማለት ነው። ሶማሌ ክልል ላይ የሙስጠፌ ምናምን ኃይል አለ። መንግስት ነው ከአብይ ጋር ነው ያለው። ተቃዋሚው ጋር አብሬ አልሰራም ካልክ ሁለቱንም አልፈልግም ብለሃል ማለት ነው። ሁለቱንም ትዋጋለህ ማለት ነው የያዙትን ሀሳብ ለማስቀየር። ይሄ የገባቸው አካላት በፋኖ መዋቅር ውስጥ አመራር ሆነው ያሉ ይሄ የገባቸው አካላት የኢትዮጵያን የፖለቲካ ሁኔታ የዓለምን ፖለቲካ ሁኔታ የተረዱ አካላት የህዝባቸውን ነገር ሳይሸራርፉ እንዴት ቢተር ሳንሆን ግን ደግሞ አሸንፈን መውጣት እንችላለን የሚለውን የሞከረው ያሉት እንደዚህ ያለው ትግል የአማራ ትግል ባይዘዌ ለዚህ ነው ፈታኝ የሆነው አንዱ አየህ ዝም ብሎ ይሄ በየቲክቶኩ ላይ ባለ ጩሉሌ ጋር ተሰፍቶ እንዲቆዩ ተደርገዋል። ባለፉት ጊዜያቶች ሁሉም አካላት ትሬንድ አድርገውት ነበር። የዛን ምልክት ነው የምታዩት። ከዚህ መንጭቆ ማውጣት ያስፈልጋል። የፋኖ ሊደሮች ይህንን የትግል ሂደት ከዚህ መንጭቃቸው በማውጣት ፌስቡክ ላይ ያለ ጫጫታ፣ ቲክቶክ ላይ ምናምን የሆነ ነገር ምናምን ፎርጌድ ይል ቲፒኤልኤፍ አይሞቀው አይበርደው የፈለገው ጫጫታ ቢፈጠር ላመኑበትን ነው ይዘው የሚሄዱት። እነ ዳዊት ከበደ እኮ ለቲፒኤልኤፍ ተገረደው እኮ በቀን 3 ጊዜ ለአብይ አህመድ ተገረደው እኮ በከፈሏቸው ልክ እኮ ላንቃቸው እስከሚበጠስ ከቲፒኤልኤፍ ጋር ሆነው አገር ያዝ ሲሉ የነበሩ አካላት አሁን ላንቃቸው እስኪበጠስ ድረስ የአብይ አህመድ ካድሬ ሆነው ላይታች እያሉ ነው። ቱ ቢ ኦነስት እነ ደብረጽዮንና አብይ አህመድ ተስማምተው በጋራ ቢቆሙ ዳዊት ከበደ እንደለመደው ሁሌ ኪሳራ ማፈስ እንደለመደው ኪሳራውን ይዞ ይሄዳል። ወይ አውራምባ ታይምስ ላይ እኛን ይሳደባል። ታትሴት በቃ ነው። እንደዚህ አይነት የደነቆረ ፖለቲካ የሚያራምዱ አካላት አሉ። እንደው ስሙ ለመጠራት የሚበቃ ሰው ሆኖ አይደለም። በእውነት ለመናገር እንደዚህ ያለው ሆድ ያሸነፈው ክርስስ እንደ መወያያም ልናደርገው የሚገባ ሰው ሆኖ አይደለም። የሚነሳ መወያያ ድሮም መወያያ አላደረግነው። ሰው ወጣም ወረደ ቲፒኤልኤፍ በያዘው መንገድ ያዋጣኛል የሚለውን ነገር ነው ሊከተል የሚችለው። የአማራን ትግል የሚመሩ አካላት የቲፒኤልኤፍን ያነሳውት እንትና ስለጻፈ ከሌ ስለጮኸ ምናምን ስላለ ምናምን ተው አዋጅ አመጣ አወጁ። እንዴት ይሄ ምናምን አይ በቃ ይሄ ነው በቃ የሚያዋጣን። የታደሰ ወረደን ስልጣንማ እንዳትለቅ ታደሰ ወረደ ብለው በየፌስቡኩ ምናምን መግለጫ ሲያስወጡት ወረዛ ሂድ ምናምን አሉ። አብይ አህመድ መግለጫ ወጣ ምናምን አፍንጫላስ ብለውት ሄደው ተቆጣጠሩ መቀሌን። አየህ ከተቆጣጠርክ በኋላ ባርጌኒንግ ፓወር ማለት ይሄ አይደለ? እነ ኦባሳንጆ መተው አሁን በመንግስት አቻ እናነጋግር ብለው ዝም ብሎ ሄደ ይመስላል እንዴ? ኦባሳንጆና ቲሙ ደብረጽዮንን በፕሬዝደንት ደረጃ ተቀብሎ እንዲያነጋግር ያስገደደው ታደሰ ወረደ የለም፣ ጌታቸው ረዳ የለም። አብይ አህመድ ትግራይ ላይ ድብን ተደርጎ አውልቀው ገርፈው አሸንፈውት ነው ዛሬ እነ ኦባሳንጆ ሄደው ደብረጽዮን በፕሬዝደንትነት ማዕረግ ቁጭ አድርገው እያነጋገራቸው ያለው። ከፓርቲነት ሰርዤዋለሁ ብሏል። ስልጣን በኃይል ይዘዋል። ከእነሱ ጋር አልነጋገርም፣ ሕግ አስከብራለሁ ምናምን አለ። እንደዛ የለም። አየህ አቅም ፈጥረህ የመምጣት ጉዳይ ነው እንጂ የፌስቡክ ጫጫታ የቲክቶክ ምናምን አይተው ቢሆን እንደዛ አይሉም። አማራ ትግል ላይ ምሱን አቆሙ ነው እያልን ያለን። አቋማችሁን በቲክቶክና በፌስቡክ ጫጫታ መለካት አቁማችሁ ቦልድሊ በያዛችሁት አቋም ነው ይዛችሁ ያስፈጸማችሁ ብሄር ነው። ሰራዊቱ አካባቢ መንገራገጭ ተፈጥሮባቸው ነበር። አርሚዎቹ መካከል አደል ቲፒኤልኤፍ አርሚዎቻቸውን ከላይ እስከታች አደራጅተው ገምግመው መስተካከል ያለበትን መስተካከል አድርገው ኮምጠጥ አድርገው የመሪነት ሚና ይዘው ነው የወጡት። እንደዛ ኮምጨጭ ብለህ አመራር ሰጥተህ መቀጠል ነው።